ዛሬ እንግዲህ በአብርሽ ቤት የተለቀቀው አንድ ትኩስ የሆነ ቪዲዮ አለ። ስለሱ ነገር ዲቴል ማብራሪያ እንሰጣለን ማለት ነው። እየሳኩም እየተናደድኩም ያየሁት ቪዲዮ ነው። ሶስቶቹም ተገናኝተዋል። ሩታ፣ ሄርሚና ፍቅር። በዛሬ ጉዳይ አንድ ትልቅ ክስተት ነው የተፈጠረው። ስለዚህ ጉዳይ ዲቴል ማብራሪያ እንሰጣለን ማለት ነው። አብርሽም የተጨመረበት ቪዲዮ ስለሆነ ጉዳዩ የአራቱን ጉዳይ ነው። በአጠቃላይ ስናየው ከዳኒም ከቡዜም ሌሎች ኔዴቭም ሳንጨምር ማለት ነው። ዋና የሚመለከታቸው የሚባሉ አካላት አራት ናቸው። አራቱም ዛሬ ተገናኝተው እንግዲህ የተፈጠሩ አዳዲስ ነገሮች አሉ። ስለሱ ነገር እናወራለን ማለት ነው። የሆነ በመሀል እየሳኩኝ አንዳንዴም እየተናደድኩኝ ያየሁት ቪዲዮ ነው እና ስለሱ ለማውራት ትንሽ የሚያስቸግር ነገር ቢሆንም ዛሬ የምትቀየሙኝ በጣም ሰዎች ልትሆኑ ይችላላችሁ። የሚያስቀይም ነገር ስለተፈጠረ ማለት ነው። የሁሉ ነገር እናያለን። ሰላም ታረሳውም። ሰላም ውድ የኪራ ቻናል ተመልካቾች እንዴት ናችሁ? ከእናንተ ጋር ቆየው። ኪራ ወንድማችሁን ስቲል ነው ከኔ ጋር እያበረታታችሁኝም ሳብስክራይብ አድርጋችሁም ላይክ እያደረጋችሁ የምትጀምሩም እህት ወንድሞቼ በጣም ከልቤ ነው የማመሰግነው። ግን በጣም ሳብስክራይብ ያነሰብኝ ስለሆነ ሳብስክራይብ በማድረግ ቪዲዮን ጀምሩት ለማለት እወዳለሁ። ዛሬም ሁሌ እንደተለመደው ማለት ነው። ይህ ቪዲዮ ደግሞ ከመጀመራችሁ በፊት ላይክ በማድረግ እንጀምሩት። እንግዲህ እለምናቸዋለሁ በሚለው ላስተካክለው ዛሬ። ከዛ በመጨረሻም ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሀሳብ አስተያየታችሁ እንድጽፉልኝ ይፈልጋለሁ። ዛሬ በአብርሽ ቤት የተለቀቀው አንድ ቪዲዮ አለ። ሩታና ሄርሜላ እንግዲህ እንዳሰብ ነው ከዚህ በፊት እንደተመኘ ነው አብረው ለመሆን ችለዋል። አብረው እንግዲህ አብሮነታቸው እንዲያዘልቁትም እፈልጋለሁ እመኛለሁ። ይህን ነገር ሁሌ እንደምንለው በታሪክ እያዋዛን ነገሮችን እውነታው ምንድን ነው የሚለውን ነገር ደግሞ እውነቷን ደግሞ ነጭ ነጫዋን እዚህ ጋር እናወጣታለን ማለት ነው። ስለዚህ ከዛ በፊት ግን ቪዲዮውን ያላያችሁት ሰዎች ልትኖሩ ስለምችሉ ቪዲዮውን አይተን አንዴ እንመጣለን። ከዛ በኋላ ዲቴይል ማብራሪያ እንሰጣለን። ስቲል ነው ቅድም ያልኳችሁ ነገር ካላረጋችሁ ሁሉም የሰብስክራይብ የሚደረገው ነገር አድርጎ በቃ እዚህ ጋር እናንተ ጋር የሚከፈል ነገር የለም። እኔ ቲክቶክ ላይ እጂ ፎሎው ሳደርግ ወይም ፌስቡክ ላይ እጂ ፎሎው ሳደርግ እኮ የምከፍልበት አንድ ነገር የለችም። ባረግም ባላረግም የምከፍለው የፓኬጅ ነች እና ዋይፋይ ወይም ደግሞ ፓኬጅ ነው እና ስለዚህ ፕሊስ በቅንነት ይዩትና ሀሳቤን ከወደዳችሁት ሰብስክራይብ በማድረግ ቪዲዮን ለጀምሩት ለማለት እወዳለሁ። እስከ መጨረሻ አብራችሁ እንድትቆዩ እንፈልጋለሁ። አንዴ ቪዲዮውን አይተን ዲቴል ማብራሪያ እንሰጥበታለን ባጭሩ ማለት ነው። አንድ ወዲህ ቪዲዮ ይኸውልሽ አሁን ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት በቃ ስነ ስርዓት እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋር በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ ቆም ባላ ጭራሽ እንደዚህ እየገፈተርሽ ነው። እንዲህ ብለሽ እንዳታወሪ ይኸውልሽ መጣጣሽ እችላለሁ። ገባ ሩታ ነው እኮ አንቺ ንገሪኝ። እኔ ደግሞ መጣጣፍ አለብሽ እንዲህ ሲጣር ያለኝ ድረስ ተማርገ ያለኝ ድረስ በጣም ዝም ብዬ እንዳትፈተሽ ይኸውልሽ ጥፋይ የመጣፈው አፈጥርሻለሁ። አምላካ አሁን ትከፍታለች እንዴ? አንቺ ደግሞ አፍሽነት ከጭቆይ ተረጋጊ። አንዴ ተተወናው ተረጋጊ። አንቺ እንግዲህ አሁን ያየናት ቪዲዮ የመጀመሪያ ያለችው ቲሁክ ወይም ደግሞ ቲፕ የምትባል ቪዲዮ ነች እና እሷ እንጀምራለን። ከዛ በኋላ ወደዛ እንሄዳለን። በዚህ ጉዳይ ላይ ልጀምርላችሁ፣ ምክንያቱም ምን እንዳሰብኩኝ ታውቃላችሁ? ከዚህ ጋር የሚሄድ ብዙ ጊዜ የኔ ተረት በየቀኑ እንደዚህ ቪዲዮ ስለቅ ተረት አለኝና ስለሱ ታሪክ ከዛ አያይዤ ማውራት ስለፈለኩኝ ነው። እና ምንድነው እዚህ ጋር እየተፈጠረ ያለው መሰላችሁ? የዩቲዩበሩ ባልታዛር ማለት ነው፣ ያኛው ባለስልጣኑ፣ ይሄ ዩቲዩበሩ ባልታዛር ምን ለማለት እየፈለገ መሰላችሁ? በዚህ ቪዲዮ ላይ በራሱ ቪዲዮ ወይም ደግሞ በራሱ ቤት የመጣበት ዋናው ምክንያት ማለት ነው፣ እኔ ተፈላጊ ነኝ፣ በኢትዮጵያ ተጽዕኖ ፈጣሪ የሶሻል ሚዲያ ማኔጅ የማደርገው እኔ ነኝ ለማለት ፈልጎ ሴቶቹም እንደዚህ በየተራ ነገሮችን እንግዲህ እያስተካከለ መስሎት ግን እያበላሸው ያለውን ህይወት የራሱ ህይወት ነው። ገና ለፍቅር አልደረስኩም ብሎ ባወራበት አንደበት አሁን ላይ ደግሞ ገና ሶስተኛ አራተኛ ፍቅረኛ ይዞ ደግሞ መምጣቱ በጣም የሚያሳፍር ነገር ነውና ስለዚህ ራሱን ይሆን እየሄደበት ያለው ነገር እንደ ጥሩ ነገር እያሰበ ሆኖ ሳለ ግን መጨረሻ ላይ ደግሞ የሚወድቅበትን አንድ ምክንያት ልንገራችሁ። በአጭሩ አንድ ታሪክ ልንገራችሁ። የአንድ ደቂቃ ራሱ አትሞላም፣ የሆነች አጭር ነች። ድሮ ካየኋችሁ የኤርትራ አንድ ፊልም ነውና ማለት እንደ ኮሜዲ ነገር በሉት እንግዲህ ብሬ የሚባላል ብርሃን የሚባላል አንድ ውዝ ኮሜዲያን ነው እና ምን ያደርጋል ሰውዬ በጠዋት ተነስቶ ለቁርስ ምናምን የለውም የሆነ ሰው ያገኛል። ሰላም ነው ወንድሜ ወዴት እየሄድክ ነው ሲለው ኧረ እኔ ስራ የለኝም አለው ብርሃን።
ብሬ ወንድሜ በቃ እኔ ቁርስ እየበላሁ ስለሆነ ካልበላ ማለት ነው ሻይና ዳቦ እዚህ ጋር እንድንበላ ፈልጌ ነበር። አሬ ደስ ይለኛል ሲጀመር አልበላሁም ይለውና መንገድ ላይ እያወሩ ሲሄዱ ሌላ አንድ ሴት ያገኛል። ብሬ እንዴት ነው ምናምን ስለው ሰላም ነሽ እንዴት ነሽ የት እየሄድክ ነው? ዝም ብሎ እዚህ ሻይና ዳቦ ለመብላት እንትን እያልኩ ነው እየሄድኩ ነው እዚህ የሰፈር ሰውና ምናምን። ውይ ሻይና ዳቦ ከምትበላማ ከኔ ጋር ብትሄድ እኮ ቢያንስ ፉል ወይም ደግሞ ፋታ እንበላለን። ብዙዎቹ ደግሞ የተለመደ በትግራይም በኤርትራም አካባቢ ፉል እና ፋታ የተለመደ ነገር ነው በቁርስና ለምን ከኔ ጋር አትሄድም ትለዋለች። አረ በጣም ደስ ይለኛል። ቻው ቻው በቃ ወንድሜ እዚህ ጋር የሆነ ሰው አግኝቼ ሲጀመር አይረባም ነበር የሰውዬ እኮ እንደውም ዝም ብዬ ለሱ ደስ ይበለው ብዬ ነው እንጂ ምናምን እየቦጨቀው ማለት ነው። የመጀመሪያ ጋባዡ እሷ ጋር ሄዳል። ሌላ ሰው ያገኛል በመንገድ ብሬ እንዴት ነው ወንድሜ ወንድሜ ምናምን ብሎ ሰላም ይለዋል። የት ሄድክ ነው? እዚህ ጋር እኮ ፉል ወይ ፋታ እዚህ ጋር አብረን ቁርስ እንብላ ብላኝ ፉል እና ፋታ ከምትበላ ከኔ ጋር እኔ እዛ ጋር ቆንጆ ማቃቶ እርጎ ቤት አለችና እርጎ አድርገን እዛ ሚጥሚጣ ምናምን ጨምረን ቆንጆ አድርገን የሚጨምረው ነገር እንጨምራለን ችግር የለውም እና አብረኝ ብትሄድ ይለዋል። ኧረ እባክህ ስትጀምር እቺ ማትረባ እንደውም እኔ እኮ ምን አስባ ነው ምናምን ሌላ ያሰበችው ነገር ብትኖር ነው እንጂ እንደዚህ አጣራኝ ነው በቃ ቻው ቻው ይላትና ሰውየው ጋር ሄደ። እሱ ጋር የሄደ የእርጎ የታሰበው ደግሞ ሌላ ሴት እንደገና ታገኘዋለች። ብሬ የት ነህ ምናምን ትለዋለች። እንደዚህ እርጎ ምናምን እኮ እዚህ ቁርስ እንትን እርጎ ደግሞ ጠዋት እንትን ይላል እና ዱለት ወይም ደግሞ ቅንጥብጣም ነገር እዚህ እንትን ልበልልህ አብረን እንበላለን እኔም አልበላሁም ትለዋለች። አረ በጣም ነው የማመሰግነው ቻው ቻው በቃ ወንድሜ ሲጀመር አረባም ነበር እኔ በጠዋቱ እርጎ እኔን አስፈትቶ በዳቦ አስበልቶ ምን አይነት ኮንዲሽን ልውል ነበር ዛሬ ምናምን ያለ ብቻ ያገኛችሁ እያንዳንዱ እንከን እያገኘ በመጨረሻ አንድ ሰው ያገኛል። ይህ ሰው የሚሄደው የሀብታም ድግስ ቤት ነውና ብሬ የት ነህ ሲለው እንደዚህ እንትን ልል ነው። አረ ዱለት ምናምን ይቅርብህ ከኔ ጋር እና ድግስ ቤት የሀብታም ድግስ ቤት ነው ብትፈልግ ከዛ ብትፈልግ ከቀዩ ብትፈልግ ከነጩ እየመረጥክ የምትበላበትን ቤት ዛሬ ልወስድ ነው። ከበላ በኋላ ደግሞ የመጠጥ ማዕት ነው ያለው ሁሌ በየዓመቱ የሚያደርጉ ድግስ ስለሆነ ከኔ ጋር ትሄዳለህ ምናምን ብሎት ቻው 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 የምን ቅንጥብጣቢ የዛ ቅንጥብጣቢሽን የራስሽን ምናምን ብሏት እየሄዱ ማለት ነው። ይሄ ለብርሃነ እንትን ይዞት ሲሄድ የነበረው ሰውዬ ወይ ደግሞ የተጠራው ሰውዬ ሌላ ሰው ያገኛል መንገድ ላይ። ከዛ የት ነህ ሲለው እንደዚህ ሀብታም እንትን እንግዱነት አለን እንትና የሚባል ባለ ሀብትና እሱ ጋር እየሄድኩ ነው ብሬም እኮ ይዤው እየሄድኩ ምናምን ሲለው ኧረ እባክህ ምን ያደርግልሃል? በእርግጥ አንድ ሰው ነው ኢንቫይት የሚፈቀደውና እኔ መጋበዝ የምችለው አንተን ደግሞ ልጋብዝህ ከፈለግ ሌላ ትልቅ ሆቴል አለ በጣም ትልቅ 5 ስታር ሆቴል ነውና እሱ ጋር ሄደህ ከኔ ጋር ኢንቫይት እንድታደርግ ወረቀቱ ስላለኝ ቪአይፒ ነው ሁለት ነው ያለኝና አንተን ልጋብዝ ብሎት ወይ ብሬ በቃ ቻው በቃ ይቅርታ ምናምን ብሎት ጥሎት ይሄዳል። ምን ሆነ ማለት ነው የሰውዬ በመጨረሻ ላይ የመጀመሪያ አሁን ተውትና ከነጩም ከምናምን ሀብታም ድግስ የመጀመሪያ ሻይና ዳቦ እንኳን ማግኘት አልቻለም። አሁን በዚህ ጉዳይ ላይ ብርሃን ወይም ደግሞ አብርሽ እየሄድክበት ያለውን ነገር ልክ እንደ ብሬ መጀመሪያ ሻይና ዳቦ ፍለጋ ከእንትን ጀመርክ ቡታጅራ እያልክ አሁን የቁርጥና አማርጠ የምትበላበትን ጊዜ ደረስክና ወደዚህ ደረስ። መጨረሻ ላይ የሚያመልጥህ ነገር እንዳይኖር እሰጋለሁ እኔ ባንተ እየሄድክበት ያለውን ነገር ልክ ስላልሆነ ማለት ነው። ሁሉም ሰው ኖ ሲልህ ኖ ነው በቃ ብቻህን እውነት ልትሆን አትችልም። አንዳንድ ሰዎች አሉ በቃ የሆነ የሚሄዱበት መንገድ እኔ ከቤተሰቦቼ ተለይቼ በዚህ መንገድ ሲሄድ ነው ሲሉኝ ቤተሰቦቼ ማለት ነው የራሴ ትክክል ነው ብዬ የማስብበት መንገድ ከሆነ እሄዳለሁ። ምክንያቱም እነዚህ 5 ወይም 6 ናቸው። ግን ዓለም ሙሉ ወይም ደግሞ የሚመለከተኝ አንተ ቢያንስ ግማሽ ሚሊዮን ተመልካች አለ በዚህ ሰዓት ላይ ግማሽ ሚሊዮን ኖ ሲልህ ግን ኖ ነው መሆን ያለበት ያንተም አካሄድ። ስለዚህ እየሄድክበት ያለውን ነገር ከቁርጡም ዱለቱ ምናምን ባለፈ እሱን ነገር እንድታገኘው አይደለም የሻይና ዳቦም የምታጣበት ጊዜ እንዳይመጣ እሰጋለሁ በዚህ ጉዳይ ላይ አብርሽ። ስለዚህ አስብበት፣ አሁንም ትክክል አይደለሽም። ዋናው የአብርሽ ይሄን መንገድ እንዲሄድ ደግሞ እያረግሽ ያለውሽ ፍቅር እየወደድኩሽ እንዳልጠላሽ በጣም የሚያስጠላ አነጋገር፣ በጣም የሚያስጠላ አክት፣ በጣም የሚያስጠላ የድርጊት እያደረግሽ ነው በዚህ ጉዳይ ላይ። ቢያንስ ሴት ልጅ ነሽ። እንደ ሴት ልጅ ትናንትና 2ቴም 3ቴም ተጎድተሻል። በተለይ ደግሞ ያንቺ ጉዳት ደግሞ በጣም ከባድ ጉዳት ነው። እኔ እስከማውቀው ድረስ ከፉፉ ጋር የነበረሽ
ምንድነው ግንኙነት ኦሬዲ ሰው ሆኖ ይፋቀራል፣ ይጣላል፣ ተጣላችሁ። በመሃል ትልቅ ሰብስክራይብ የነበረው ዩቲዩብ ቻናል ነበረሽ፣ እንደዛም መኪና ምናምን ነበረሽ። ይህን ሁሉ ነገር አጉል ሲያደርግብሽ በሚዲያ ልክ እንደዚህ አሁን እንደምትሰሩት በዩቲዩብ እንኳን ሳይሆን በላይቭ ወጥተሽ እየየ ብለሽ አልቅሰሻል ትናንትና። የፍቅር አምላክ ደግሞ ይህን ነገር አይቶልሽ ዳግ የመሰለ በጣም የፍቅር ሰው በቃ ማለት በቃ አሪፍ የሆነ እንትን እያደረጋችሁ ነበር። እኔ እስከማውቀው ድረስ ቆንጆ ጊዜ ነበረ። በስነ ስርዓት እንደምታየው አውቃለሁ። ይሄን ነገር በቪዲዮም በእንትንም አንድ የተገናኝተን ነበር እዛ አዳማ ደብረ ዘይታው። ስለዚህ አላቅም እንግዲህ ሰው ሲሳሳት ኖ ማለት ባለብሽ ሰዓት ኖ ነው እንጂ አሁን ደግሞ የመጣሽበት የምታወሪውን ነገር በጣም ነው የሚያስጠላው። ሴት ልጅ ሆነሽ በሴት ልጅ በዚህ ልክ መፍረድ ደግሞ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ቁስሉን ነው ታውቂዋለሽ አንቺ። ትናንትና የደረሰብሽ አንቺ ጋር የደረሰ ነገር ስላለ ማለት ነው። ከሩታ ጋር ከዚህ በፊት ከዓመታት በፊት ስንቴ ተጣልታችኋል፣ ስንቴ ታርቃችኋል። በጣም ብዙ ጊዜ በአብርሽ ጉዳይ ተመልሶ ይሄን ነገር እንዲመጣ ለምን ታደርጋለሽ? ራስሽን ለምን ታስጨንቂያለሽ? እኔ የማውቀው የተሻለ ደረጃ ላይ እንዳለሽ ነው። እንደዛም ሆኖም ከዳጊ ጋር የመጣችሁበት ነገር ደግሞ በጣም አሪፍ ተወዳጅነትን አግኝታችሁ በብዙ ፎሎወሮች ደግሞ በተለይ ደግሞ ያንቺ ዳጊ ብዙ ጊዜ በቲክቶክ ነበር የሚመጣውና ዳጊ የቲክቶክ ኦዲየንስን ይዞ መጣ። አንቺ ደግሞ በዩቲዩብ ያለሽን ኦዲየንስ ይዘሽ ኮላፕስ አድርጎ ወይም ደግሞ ስትጣመሩ አሪፍ ነገር ይዛችሁ ልመጣችሁ ነበር። አሁን እዚህ በማያገባሽ ጉዳይ ላይ ገብተሽ ነገሮችን በዚህ ልክ ዝብርቅርቅ ለማድረግ የመጣሽው ፍቅር ምን አስበሽ ነው? ምን ሆነሽ ነው? እኔ ፕራንክ ነው ስቲል ነው እስከ ትናንትናው ፕራንክ ነው እያልኩ ነበር የመጣሁት። ምክንያቱም ይሄ አሁን የምታርጊው ነገር ከአንቺ ማልጠብቀው ነገር ስለሆነ ማለት ነው። አሁንም እንደዚህ ታደርጊያለሽ የሚል እሳቤ የለኝም፣ ግን እንደ ፕራንክ ሆኖ በራሱ ማለት ነው ትንሽ ፈሪ ማሰብ ያለብሽ ነገር አስቢና ለሰው ልጅ ለተጎዳ ልብ በምን አይነት ቃላት ነው እንትን የምጠግነው ነው እንጂ በምን አይነት ቃላቶች ነው እንደገና ይበልጥ የምከሰክሰው ምጥለው። ኧረ በስመ አብ እንጃ አላቅም። የሰው ቁስል ላይ ጨው እየነሰንስን እንደዚህ የምናደርግ አላቅም። እኔ በተለይ ደግሞ በፍቅር ጉዳይ ላይ ቁስል ነው፣ ኦልሬዲ ችግር የለውም። ይሄ ግን የማይታይ ቁስል ነው፣ ውስጥ ያለው ቁስል ነው። የሚያውቀው ያውቀዋል። ሩታና ሄርሚ በምንም ተአምር አንድ ላይ ይሆናል የሚለው እሳቤ አልነበረንም። ግን ኦልሬዲ አንድ የሚያደርጋቸው ነገር ሲፈጠር አንድ ላይ ሆኑና ነገሮችን ለማስተካከል ይሄ ነገር ያደርገው ፍቅር ነው። ፍቅር በጣም ብርቱ የሆነ ኃይል ያለውና እነዚህ ሁለት ሴቶች እንኳን ይጋደላሉ ተብሎ በሚታሰብበት ጡዘት ላይ ሰዓት ደርሰን የነበርንበት ሰዓትን ረስተን ማለት ነው አንድ ለማድረግ የቻለ ፍቅር ነው። ስለዚህ ነገ ጠዋት ምን እንደሚፈጠር አታቂም። አንቺ ጋር የሚደርሰው ነገር ምን እንደሆነ አታቂም። አብርሽ እንደሆነ አብርሽ ነው፣ ሁሌ የምናውቀው አብርሽ ማለት ነው። ስለዚህ ነገ ጠዋት እንደማይቀየርብሽ አንቺም እርግጠኛ አይደለሽም በዚህ ጉዳይ ላይ። ትናንትና ሲለው የነበረው ነገር ነው እያንዳንዷን አንቺ ጋር ትሪት እያደረገው ያለውን ነገር ገና መጀመሪያ ይዟት ሲመጣ ሩታ ምንድን ነው ያለችው? እኔ በዚህ ጉዳይ ላይ ግን ቅድም ሳላወራ ያለፍኩት ነገር ማለት ነው ሄርሚዬ ምን ያክል ጨዋ እንደሆነች ማርያም፣ ሄርሚ እኔ ፍቅር ምን አይነት ጨዋ ልጅ እንደሆነች ማለት የሆነ በስነ ስርዓት ያሳየሽበት እንትን ነው። አወራሯ ራሱ ተናዳም ራሱ መንተባተብ ብቻ ነው እንጂ ሁሌ እዚህ ጋር እንደማደርገው ማለት ነው። በቃ በጣም ስናደድ ወይም ደግሞ ስሜታው ሰውን የምናደርጋቸው ሰዎች አሉ። እንደዚህ አይነት ባህሪ ያለው ሰው አለ እና እሱም ባህሪ ነው እንጂ ሌላ እንትን ነገር እላፊ ነገር ለማውራት ወይም ደግሞ እላፊ ተግባር ለማድረግ ራሱ አደፍርም እንደዚህ አይነት ነገር ላይ እና ቁጥብ ብላ ማለት የተቆጠበ ባህሪ ስላላት አስተዳደጓም እንደዚህ ቁንጥጥ ያለ ባህሪ ወይም ደግሞ አስተዳደግ ስላላት ነው ይሄን ነገር የተፈጠረውና እንደዚህ ሩታ የድሮ ባህሪዋን አሁን እያመጣችው ነው። በእርግጥ ነገር አለ ከእንትና ጋር ብዙ ጊዜ ያሳልፈዋል ይሄ ነገርና ተላምደውታል። ፍቅር ለሆነች ኬርለስ ነች፣ ለምንም ነገር ችግር የለባትም። ምንም አሁን የመጣችበት ነገር ነው በጣም የሚያስጠላው እንጂ እንደ ስሟ ፍቅር ነች። ግን አሁን ላይ ያደረገችው ያለውን ነገር እንትኑ ፕራንክ ከሆነም ፕራንኩ እየበዛ ስለሆነ ካሁኑ ነገሮችን ያዝ አድርጋችሁ እነዚህ ሁለት ሴቶችም እንትን የሚሉበት
ማለት የሆነ ብቻ አላቅም ደስ አይልም ያረግሽው ያለውን ነገር ፍቅር እና ሄርሚ ደግሞ ዛሬ ያሳየሽው ነገር አውርተሽ ለማሳመን በራሱ ለእንትና ለፍቅር ማለት ነው ትልቅ እንትን ያስፈልጋል፣ ትልቅ ብቃት ያስፈልጋል። አውርቶ እንደዚህ ለማንኛውም ሰው ለመግባባት አይደለም ፍቅር ጋር ግን ሲሆን ምክንያቱም የያዘችው ጨዋታ ነው፣ የያዘችው ቀልድ ነው፣ የያዘችው በአብርሽ ስነ ልቦና የሚመራ ሀሳብ ነው። ይህን ሀሳብ ሽሮ ይሄ ያንቺ ሀሳብ ራሱ ማንጸባረቅ መቻልሽ በራሱ በጣም ጀግና ነሽ። እንኳንም በሌላ ነገር እንትን አላልሽም። በዚህ ጉዳይ ላይ በጣም ላደንቅሽም አንቺን ማድነቄም መውደዴም ማክበሬም እንደማይጸጽተኝ ነው በዚህ ጉዳይ ላይ በጣም የገለጽሽልኝና ይሄን ባህሪሽን ይዘሽልኝ እንድትቀጥይ ይፈልጋለሁ። ስለዚህ ሌላ ደግሞ ምን አለ በዚህ ጉዳይ ላይ መሰላችሁ? ዛሬ ካየነው ጉዳይ ፍቅር ማለት ነው የጀመርሻትን ጨዋታ አሁን ላይ ገታ አድርገሽ ወይም ደግሞ ቀንስ አድርገሽ ወደ ራስሽ ህይወት ወደ ራስሽ ላይፍ የምትመጪበት መንገድ ካልተስተካከለ ማለት ነው ገና አብርሽ አንቺ ጋርም ይጫወታል። ከዚህ በፊትም ኦሬዲ አብራችሁ ነበራችሁ፣ ታውቂዋለሽ በምን መልኩ እንደተለያያችሁ ምናምን በስነ ስርዓት ታውቂዋለሽ። እንደገና እኔ አሁን እንደ አዲስ ምንድነው ለሟች መርዶ እንደ መንገር አይነት ነገር እንዳይሆንብኝና የምታውቂው ነገር ስለሆነ አሁንም ይሄ ስትመጪ ብቻሽን ነበር የጠራሽ እና ሲሉሽ የሷ ጉዳይ ማለት የኔ ጉዳይ ነው፣ ፍቅር ማለት እኔ ነኝ ምናምን የሚለው ሳክስ ከዛ በኋላ እሱም ሂድ ተብሎ ከሄደ በኋላ ተመልሶ ሲመጣ ደግሞ እንዴት እሷ እንትን አትችልም፣ ጭንቀት አትችልም፣ እንዳታጨንቋት ምናምን ነገር እኔ እንደው የአብርሽ ግማሽ ወይም ሩብ ብታክል እንኳን የወሬ ማጣፈጫ ምላስ ብትኖረኝ ማለት ነው ስንት ሴት የጠብስበት ነበር። በዚህ እድሜ ሲንግል ሆኜ እዚህ ጋር ቁጭ ያልኩት ማለት ነው። አብርሽ ትችላለህ፣ በቃ መጀንጀን ትችልበት። ከሩታ ጋር በነበርክበት ሰዓት የነበረው ጥልጥ ያለ ፍቅር እናውቃለን። ከዛ ባለፈ ሄርሚ ጋር በየጎዳናው በየፌስቲቫሉ በየመሬቱ በየመናፈሻው እየሄድ ቤትም ጋር ስታርጉት የነበረው በጣም ጣፋጭ ፍቅር ጊዜ ነበር። አሁን ደግሞ ራስ ተሸውደ ማለት ነው እኛንም ለማሳመን እየሞከርክ ነው። ፍቅርን በጣም እንደምትወዳት በጣም እንደምትሳሳላት በጣም እንደምታፈቅራት ልትነግረን እየሞከርክ ነው። ኦሬዲ ይሄን ነገር ሉዝ ያደረገ ወይም ደግሞ ይሄ አንዳንዴ በቃ ከተነቃ በቃ የሚባል ነገር አለ አይደለም። ታክሲ ውስጥ አንድ አባት እየገቡ ከዛ ስልካቸው ይጨዋል፣ ይደውላል አስሬና ከዛ ሌባው ለጥ ሊያደርገው ቸኩለዋልና እንትን እያለ ነው። ከዛ አባት አላቸው ወይ የልጅ ሲልስ ስልኮትን እየጮህ ነውና ያንሱት ቶ ይጮህ እኔ በኋላ ከምጮህ ስልኬ ይጮህ ችግር የለውም ብለው አለፉት። ስለዚህ አንተ እየጮህክ ነው በዚህ ሰዓት፣ እኛ ነገ ጠዋት እንዳንጮህ ማለት ነው አሁን ዝም ማለት ይሻለናል። ማድረግ ያለብን ነገር በቃ እየጮህክ ዝም ብለን መስማት ነው የሚሻለው እንጂ ካንተ እኩል ሆነን አው ልክ ነው ፍቅር የፍቅር ሰው ነች ትናንትና ሲጀመር እንደዚህ የመጀመሪያ ፍቅር የሚረሳ ነገር አይደለም ምናምን ብለን ያንተ መከታ ሆነን ሌላ ድራማ እንድንሰራ እዚህ ጋር እያዘጋጀልን ነው። የማይሆን ነገር አይሆንም። ነገ ጠዋት እኛ ከምንጮ ትክክል አይደለንም ብለ ከምንጮ ዛሬ ዝም ብለን ያንተ እላፍ የሆነውን ነገር እላፍ ይሄድክ ነውና አስተካክል ብለን ብናስተካክል እመርጣለሁ እኔ በራሴ። ስለዚህ የመጨረሻ ሐሳቤ ወይም ደግሞ አስተያየቴ የሚሆነው ማለት ነው እኔ ይሄ ሁሉም ኦሬዲ ሞት ከነበረበት ሰዓት አብርሽ እስካሁን ባለው ነገር ተውትና በዛሬ ቪዲዮ እንኳን ብቻ የአብርሽ ባህሪ ወይም ደግሞ የአብርሽ ማንነት ምን አይነት ባህሪ እንዳለው ምናምን ማወቅ እንችላለን። ስለዚህ ሄርሚና ሩታ እያረጋችሁት ያለውን ነገር አብርሽን ለማናደድ ነው፣ ፍቅርን ለማናደድ ነው ወይስ ደግሞ አብርሽን ወደ እናንተ እንዲመለስ እየጣራችሁ ነው? ሁሉንም በቃ አያስፈልግም በዚህ ሰዓት ላይ። በእርግጥ በካሜራ በስተጀርባ እንትና ፍቅር ስለእናንተ መጥፎ ነገር እያወራችሁ ከሆነ ማስተካከል ያለባችሁ ነገር አስተካክሉ፣ ችግር የለውም። ግን አብርሽን ወደ ራሳችሁ እንድትመልሱት፣ አብርሽን ወደ እናንተ እንዲመጣ፣ ፍቅራችሁን እንድትቀጥሉት፣ ከዛ ኖ ይሄን ነገር ፕራንክ ነው ካለ በኋላ ደግሞ
ከኔ ጋር ነው የነበረ እንትን ያለኝ ምናምን ተብላችሁ ወደ ትናንትና ማንነታችሁ ደግሞ እንዳትመለሱ እፈራለሁ። ምክንያቱም በሞላ ሀገር ወንድ ስንት አማራጭ ባለበት ቦታ አበጋዝ ጋር እንደዚህ ሙጭጭ ማለታቸው በራሱ እኔ በጣም ነው ያስገረመኝና ዛሬ ራሱ ቪዲዮን ሳይሆን በጣም ነው ያናደደኝ። በጣም በቃ የሆነ ከፍቅር ጋር እላፍ ያለውን ነገር ይመስል ኖ እንደዚህ እንዳታርጓት፣ እንደዚህ እንዳትነኳት፣ ጫፏ እንዳትነኳት፣ እቺን እንዳትቆሽባት፣ እቺን ፀጉሯን ዘለላ እንዳትሉባት አይነት ነገር አወራር ነው ሲያወራ የነበረውና በዚህ ልክ ሞድ እኔ አሁን ሴት ብትሆንና አብርሽን አብረት እንበላትና አብረት በዚህ ልክ አብረት አሪፍ ስም ወጣለት ነው። በዚህ ያቃት አብረትን ማለት ነው። ሴት ብትሆን በዚህ ልክ ሙድ ቢይዝብኝ በዛ ላይ ደግሞ በሶሻል ሚዲያ 500 ምናምን ሺህ ተመልካች ባለበት ሶሻል ሚዲያ እንትንና እኔ ገጠዋት እሱን አዋርጄው እጠፋለሁ ወይም ደግሞ ሌላ እልህ ይዞኝ ሌላ አማራጭ ለማግኘት ሞክራለሁ እንጂ ሙጭጭ ብዬ ከሱ ጋር ለመሆን አልሞክርም። ስለዚህ አብረቴ ማስተካከል ያለብሽ ነገር አስተካኪ። ሩታና ሄርሚዬ ደግሞ ፕሊስ ማለት የራሳችሁ ህይወት ለመኖር ሞክሩ። ህይወት አንዴ ነችና ለምን ይሄ በዚህ ልክ መጨናነቅ? ለምን በዚህ ልክ አንድ ሰው ፍለጋ ይሄን ሁሉ እድሜ መፍጀት አስፈለገ? እንደምናውቀው የሴት ልጅ እድሜ ደግሞ የሚባል ነገር አለ። ስለዚህ ነገሮችን ማስተካከል ባለብን ሰዓት ካላስተካከልን ይሄን እድሜ ለአብርሽ እየሸጥነው ነው ወይም ደግሞ ኢንቨስት እያደረግንለት ነው። እሱ ደግሞ የሚፈልገው ይሄን ነገር ነው። ምክንያቱም ተፈላጊ መሆኑ ተፈቃሪ መሆኑ ለተመልካቹ እንትን ማድረግ ይፈልጋል፣ ማሳወቅ ይፈልጋል። እናንተ ደግሞ እየሰራችሁበት ያለውን አሁን ፕሮሞሽን ለዛ ነው። ስለዚህ በጣም እንደምትፈልጉት በጣም ምናምን እንደሆነ አይነት ነገር አክት እያደረገ ነው። እናንተም እየሄዳችሁበት እያራመዳችሁት ያለውን መንገድ ደግሞ እሱ ስለሆነ መንገዱ አልረፈደም ወይም ደግሞ ሰዓቱ አልረፈደም። አሁንም እየራሳችሁ ነገር ይዛችሁ እንድትመጡ እፈልጋለሁ። በዛሬ ቪዲዮ ሄርሚዬ ላሳየሽኝ ፍቅር ወይም ደግሞ ቅንነት፣ ሩታም ደግሞ ያሳየሽው የድሮ ማንነት፣ አብርሽ ደግሞ ያሳየው የፍቅር ዘገምተኝነት፣ ፍቅር ደግሞ ዛሬ ያሳየሽው የሴት ልጅ በደልና ምን መት ልበለው የሆነ መት የሚጨርስ ምን አለ በሴት ልጅ ያሳየሽው ቅሌት ነበረ። እንግዲህ ዛሬ ቪዲዮን ያሳየኋችሁ ከእናንተ ጋር የቆየው ኬራ ወንድማችሁ ወይም ደግሞ ኬራ ቻናል ነው። ሲል ነው ከኔ ጋር ቆይታችሁ ሳብስክራይብ ያላደረጋችሁ ሰዎች ካላችሁ ሳብስክራይብ አድርጉ። ቪዲዮን ላይክ በማድረግ ያልጀመራችሁም ላይክ አድርጉልኝ። እንዲሁም ደግሞ ሀሳብ አስተያየታችሁ አሁን መስጠት ያለባችሁና ኮሜንት ሀሳብ አስተያየታችሁ ኮሜንት ስር እየገባችሁ ጻፉኝ ለማለት እወዳለሁ። አሻም